ሀገራችን ያስተማረችብንና የከፈለችልን ዋጋ ምን መልስበት ፕሮጀክት እንደመሆኑ እነዚህ ነገሮች ሁሉ በጥንቃቄ የምንሰራቸው ናቸው። ለገዢዎቻችንም ደግሞ በታማኝነት የምናስረክበው አደራ እንደመሆኑ የመጀመሪያው ጥራት መጠበቅ ላይ ትኩረት እናደርጋለን። ግን ይህ ስናደርግ ደግሞ ኳሊቲው ከፍ ሲል አስተማማኝና ተመጣጣኝ ይሆናል የሚል ነገር ይመጣል። ቤቶቹ ሲገነቡ ሁሉም ባንድ ላይ ተጠናቀው ለማህበረሰቡ ወይም ለቤት ለፈላጊው ለማስረከብ አስቸጋሪ ይሆናል። ስለዚህ እንግዲህ በፌዝ እንደሚገነቡ እናውቃለንና እስኪ መጀመሪያ የትኞቹ ናቸው የሚገነቡት? የትኛው ሳይት ላይ ነው የሚያርፈው? አዎ ትክክል ነው እንዳልከው 52000 ካሬ ላይ የሚያርፈውን ግንባታ በአንድ ጊዜ ገንብተን እኩል ሰዎችን የምናስገባበት ሁኔታ በጣም አስቸጋሪ ነው፣ ስብስብ ስለሚያደርገው በፌዝ የምንገነባቸው ያሰብናቸው አሉ። ከመንገዱ በኋላ ያለው ኤሪያ ላይ የምትመለከተው እስከዚያኛው ድረስ ባለ 1 መኝታ G+4፣ ባለ 2 መኝታ G+4፣ ባለ 3 መኝታ G+4 እያል ወደዚያ የምንሄድ ነው የሚሆነው። እንደዚሁ ደግሞ ከዋናው መንገድ ጋር አክሰስ የሚያደርግ ኮመርሻል ፐርፐዞችንም ጥቅም የሚሰጥ ቤዝመንቱ ደግሞ ለፓርኪንግ አገልግሎት የሚውል እዚህ የምትመለከተው ከአጥሩ ጋር ያለው ቦታ ማለት ነው። አጠቃላይ G+6 የሆኑ ህንጻዎች የሚገነቡበት ኤሪያ ነው። አጥሩን ይዘን የምንገነባው ቦታ ማለት ነው። እዚህ ጋር ይሄ ቦታ ከስር ቤዝመንት ፍሎር አለው። ይህ ቤዝመንት አጠቃላይ ፓርኪንግ ሆኖ የሚያገለግል ሲሆን እዚህ አካባቢ ላሉ ሬዚደንሻል ቢልዲንጎች ለራሱም ህንጻው ላይ ላሉት ኮመርሻል ቢልዲንግ ህንጻዎች አገልግሎት የሚሰጥ ሲሆን ይህ ህንጻ ተገንብቶ ሲጠናቀቅ ከሰከንድ ፍሎር በላይ ያለው አፓርታማ ለመኖሪያነት ሲያገለግል ከሰከንድ ፍሎር በታች ያሉት በሙሉ ደግሞ ለንግድ አገልግሎት የሚውሉ ይሆናሉ። ሁሉንም አይነት ፐርፐዞች ያሟላ ይህ መንደር ሊያስፈልገው የሚችል እንዲሁም ለከተማውም ደግሞ ተጨማሪ ጥቅም መስጠት የሚያስችሉ አጠቃላይ ሬስቶራንቶች፣ ካፌዎች፣ ሱቆች፣ ትልልቅ የገበያ ማዕከላት፣ የውበት መጠበቂያ ሳሎኖች፣ ሌሎችም ነገሮች በሙሉ አጠቃላይ ያሟሉ የሆኑ ህንጻዎች እዚህ ጋር የምንገነባባቸው ናቸው።